ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ እኔም በአቅሜ ዩቱበር ሁኜ የሚሸጥ ቤት አለ ነይ አስተዋውቂ ተብዬ ተጠርቼ መጥቻለሁ። በነገራችን ላይ አሁን አዲስ አበባ ውስጥ ነው ያለሁትኝ። ተመልከቱ እንግዲህ የሚገዛ ሰው ካለ ይኸው እንዳለ እያሳደሱት ነው። ይኸው ሰዎቹ ለመሸጥ ፈልገው ነው። የሚገኘው ቦሌ አካባቢ ነው። ቦሌ ቡልቡላ የሚባል አካባቢ ይኸው ማየት ትችላላችሁ። እየተሰራ ነው፣ እየታደሰ ነው። ተመልከቱ። ላሳያችሁ። ሼር፣ ላይክ፣ ኮፒ ሊንክ፣ ሰብስክራይብ አድርጎ አበረታቱ። ይኸው ተመልከቱ፣ እየተሰራ ነው። ይኸው ኢትዮጵያ የኢትዮጵያ ቤት በዚህ ጋርም እንደዚህ ገብታችሁ ይኸው እንደዚህ ያለ ማለት ነው። ይኸው ወይኔ ዘሙካ ተመልከቱ። እንግዲህ አስተዋውቂ ተብዬ ነው ማለሽ፣ ምንም ማድረግ አልችልም። ተመልከቱ። ይኸው እና አንዳንድ ክፍታፎች ደግሞ አላችሁ። ሀገር አልገባሽም ውሸትሽን የምትሉ አላችሁ ክፍታፎች። አበሻ ምን አወራ ብዬ ከአበሻ ጋር መንጨቃጨቅ። እዚህ ጋር ደግሞ አውዝ ብላ ፎቅ ሳጠህ ነገር ይሁን ምን ይሁን አላውቅም። ይኸው አውዝ ብላ እና ይሄን ይመስላል። የሚሸጥ ቤት ነው። የሚገዛ ሰው ካለ ቁጥራችሁን አስቀምጥላችኋለሁ ኮሜንት ስር እየገባችሁ አሎ በሏችሁ ማለት ነው። ቦሌ ቡልቡላ ይባላል አካባቢው። ይኸው የቤቱ ዋጋ በጣም የሚገርም ነው። ከባንክ ጋር አያይዛችሁ መግዛት ትችላላችሁ። 4,900,000 ብር ይባላል ቤቱ። 4,900,000 ብር ከባንክ ጋር የተያያዘ ነው። ቀስ በቀስ መክፈል ትችላላችሁ ብለዋል። እኔ አላቅም። አንዲት ልጅ ናት ሂደሽ ቅረጭ ብላኝ ማለት ነው። ይኸው ተመልከቱ ማለት ነው። ይኸው ገና የሚሰራ ነው ማለት ነው። ይኸው አሰራሩ ግን ምርጥ ነው የምር። ብር ጌት ይምጣ ታዲያ። ይሄ ሽንት ቤቱ ነው። ያው የገጠር ሽንት ቤት ታውቃላችሁ። ገጠር አይደለም አዲስ አበባ ነው። አዲስ ሰርተውት ነው። በምን ኬዝ እንደሆነ አላቅም። ልጅቷ ጠቅላላ ጥሪው እስከ 5 ሚሊዮን ነው ብለዋል ማለት ነው። ጠቅላላ ጥሪው ግን የሚሸጠው 4,800,000 ብር ብለዋል። ይኸው ይሄ እንደ ሳሎን ይሁን ምን ይሁን አላቅም። እና መሮሃም ተገጥሞለታል። ይኸው እና ብቻ አሰራሩ ምርጥ ነው። ይኸው በላጡም እንደዚህ አድርገውታል። ሰርተው ለመሸጥ ይሁን አሳድሰውት ይሁን አይገባኝም። እና የሆነች ልጅ ስትነግረኝ የውርስ ቤት ነው አለች። የውርስ ቤት ነው የሚሸጥ ነው አለች ማለት ነው። እና ይሄንን ይመስላል። ተመልከቱ እንግዲህ አሁን አንዳንድ ሰዎች አላችሁ አፋችሁ የምከፍቱ ውሸትሽን ነው ኢትዮጵያ አልገባሽም መድሪ ውሹ ክፍታፍ